ኢብራሂም ዓለይሂ ሰላም ከነምሩድ እሳት አላህ ነጃ ካወጣው በኋላ ለዲኑ ስል ከሚኖሩበት አካባቢ ኢራቅ ከሚባል ቦታ ወደ ፈለስጢን ተሰዶ ነበር። በስደቱም ላይ የወንድሙን ልጅ ኑህን ዓለይሂ ሰላምንና ባለቤቱን ሳራን ይዞ ነበር የተሰደደው። ሳራ ጋር ረዥም ዓመታትን አብረው ኖሩ፣ ግን ምንም አይነት ልጅ ሊመጣ አልቻለም። በዚህም የተነሳ በአንድ ወቅት ከግብፅ በስጦታ የተሰጣቸውን ሀጀርን በማግባት ከነሱ ኢስማኤል የተባለ የበኩር ልጃቸውን ወለዱ። ብዙም ሳይቆይ ገና እስማኤል ጡት እየጠባ ሳለ ከአላህ ከባድ የሆነ ዋህይ ወረደላቸው። ያም ዋህይ በጣም ከባድና አስደንጋጭ ነበር። እሱ ምንድነው? ባለቤትህንና ልጅህን ይዘህ መካ ወደ ተባለ ቦታ አምራ ተባለ። መካ የሚባለው ቦታ ከፈለስጢን እስከዚያ ድረስ ያለው ርቀት ከ1500 ኪሎ ሜትር በላይ ነው። በጣም ሞቃታማ የሆነ ስፍራ ነው፣ በረሃ ነው። በዛን ጊዜ ምንም አይነት ሰውም ሆነ የተለያዩ ሰፋሪዎች ቤቶች የሉም ነበር። ይህን ትዕዛዝ ተቀብሎ ባለቤቱን ሀጀርንና ልጁን እስማኤልን ይዞ በዛ ሙቀት ከባድ በሆነ እንግልት ውስጥ ነው እዚያ ቦታ ሄዱ። ያ ቦታ የሚገርመው ምንም አይነት ቤት የለም፣ እዛ አካባቢ ምንም አይነት ዛፍ የለም፣ ከፀሐይ ሙቀት እንኳን የሚከላከል ጀስት ያለው ድንጋያማ የሆነ ተራራ ብቻ። ባለቤቱን ሀጀር እና ልጁን እስማኤል እዛ ቦታ ካደረሳቸው በኋላ ወደ ፈለስጢን ለመመለስ ጀርባውን አዘዋ። ከዚያም ግን ውስጡ ላይ ትልቅ ጥያቄ የተፈጠረበት ነበር። እንዴት ነው እዚህ ቦታ ላይ አንድ ህፃን ልጅና አንድ ሴት ብቻቸውን ሰርቫይቭ ሊያደርጉ የሚችሉት፣ ሊቋቋሙት የሚችሉት ይህን ቦታ በማለት ውስጡ መረበሽ ጀመረ። አስከትላም ሀጀር ዓለይሃ ሰላም አንድን ጥያቄ ጠየቀችው። ኢብራሂም ብቻችንን እዚህ ቦታ ላይ ትተህን የት ነው የምትሄደው የሚል ጥያቄ አቀረበች። ሊመልሱለት ግን ፈቃደኛ ነበሩ። እሷም ጥያቄውን ቀጠለች፣ እነሱም ዝምታቸውን ቀጠሉ። መጨረሻ ላይ ግን አንድ ጥያቄ አቀረበች። አላሁ አመርከ ቢሃዛ አለቻቸው። አላህ ነው ይህን እንድታደርግ ያዘዘህ ስትላቸው እነሱም አዎ በማለት መለሱላት። ከዚያ ማንም የማይጠብቀውን ከአንድ ሴት ሊጠበቅ የማይችልን ተግባር ነው የፈጸመችው። ኖርማል ሴት ወይም በዘመናችን ያሉ ሴቶች ሊያደርጉት የሚችሉት ምናልባት ለቅሶ፣ የተለያየ ትካዜ፣ አለቀልኝ የሚል ጉርምምታ ሊሆናል ሊያሰሙ የሚችሉት። ነገር ግን እሷ ባለ ሙሉ ኢማን ስለነበረች ለየት ያለ መልስ ነበር የመለሰችው። ይህ መልስ ምን አይነት ተወኩሏ ምን አይነት እንደሆነ ተወኩሉን በአንድ ቃል የሚገልጽልን መልስ ሊሆን ይችላል ማለት ነው። ያ መልስ ምን ነበረ? ኢዘን ላ ዩضይዑና አለች። እንግዲያውስ አላህ ጥሎ አይጥለንም አለቻቸው። ይሄ ምን ያክል ኢማን እንዳላት ሀጀር በኢማን ሙሉ እንደሆነች የሚገልጽላት ትልቁ ንግግሯ ነው ማለት ነው። ኢብራሂምም በአላህ ትዕዛዝ መሰረት ልጁንና ሀጀርን እዛ ቦታ ላይ ጥሎ ወደ ፈለስጢን ተመለሰ። ከዚያ ቦታ ትንሽ እንደራቀ አንድ ዱዓ እጁን ከፍ አድርጎ አላህን ለመነው። ረበና ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ በይቲከል ሙሐረም በማለት ለአላህ ዱዓ አደረገ። አላህ ሆይ ቤተሰቦቼን ምንም አይነት አዝዕርት በሌለበት ቦታ ላይ ክልክል በሆነው ቤትህ አካባቢ አስፈሪያቸዋለሁኝ ብሎ ለአላህ ዱዓ አደረገ። ሀጀር ዓለይሃ ሰላምና ገና በአንቀልባ ውስጥ ያለው ልጇ ኢስማኤል እዛ ቦታ ላይ ተቀመጡ። ብዙም ሳይቆይ የያዙት ስንቅና ውሃቸው በሙሉ አለቀባቸው። ከዚያ በኋላ እስማኤልም በረሃብና በውሃ ጥም የተነሳ ማልቀስ ጀመረ። የልጇ ልቅሶ ግራ ያጋባት በጣም ያሳሰባት እናት ለልጇ ውሃ ፍለጋ እዛና እዛ መኳተን ጀመረች። መጀመሪያ ላይ ፊት ለፊት ያየችው የሰፋን ተራራ ነበርና ልጇን አስቀምጣ እዛው ባለችበት ወደ ሰፋ ተራራ መራች። ሰፋ ተራራ ላይ ወጣ ጫፍ ላይ ቤት እንኳን ቢኖር እንደው እዚህ አካባቢ ውሃ ቢኖር በማለት መመልከት ጀመረች። ከዚያም ፊት ለፊቷ እንደገና የመርዋን ተራራ ተመለከተች። መርዋ ተራራ ላይ ደግሞ እንደገና ሂዳ ወደዛ መርዋ ተራራ ላይ ሆና አሁንም ቤት ቢኖር ልጄን የማጠጣው ውሃ ባገኝ፣ ጥማችንን እናስታክስበት የሆነ ነገር ብናገኝ፣ ሰው ባገኝ ብላ መመልከት ጀመረች። አንዴ እዛ፣ አንዴ እዚህ፣ አንዴ ሰፋ፣ አንዴ መርዋ እያለች
7 ምልልሶችን ማድረግ ጀመረች ያለምንም ተስፋ መቁረጥ። ከዚያም የመርዋ ተራራ ላይ ባለችበት ሰዓት የሆነ ድምፅ ሰማች፣ የሆነ የቁፋሮ ድምፅ። በድንጋጤ ያኔ ወደ ልጇ ተመለሰች። ስትመለስ ጅብሪል ዓለይሂ ሰላም እስማዒል ዓለይሂ ሰላም እግር ስር በክንፉ ቆፍሮ የጉድጓድ ውሃ ቆፍሮ ምንጭ እየፈለገ ነበረ። ያ ስትፈልገው የነበረው ውሃ ለካ ልጇ እግር ስር ነበር። ከዚያም በኋላ ውሃው መፍሰስ ሲጀምር ሀጀር ዓለይሃ ሰላም ያቺ ዘምዘም የተባለችውን የተባረከችውን ውሃ በእጇ መከለል ጀመረች እንዲቋጠርላት። እንደውም ስትላት ዚሚ እያለች ነበረ። በአማርኛ ተከለይ ተከለይ፣ እዚሁ ቋጥሪልኝ ቋጥሪልኝ ማለት ነው፣ ቁሚ ቁሚ ማለት ነው። በዛም ዘምዘም በማለት የተባረከች ውሃ ሆና ተሰየመች ማለት ነው። በዚህም የተነሳ ያ በረሃማ የነበረው አካባቢ ወደ አዝዕር ተቀየረ፣ አረንጓዴያማ አካባቢ ሆነ። በዚያም የተነሳ እዛ አካባቢ ወፎች፣ አዋፋት ማንዣበብ ጀመሩ። በአካባቢው በዚህ አካባቢ የሚያልፉ የጁርሁም ጎሳዎች የሚባሉ ዘሮች ነበሩ። እነዛ ዘሮች ጎሳዎች በዚህ አካባቢ ሲያልፉ የሆነ ሰማይ ላይ አሞራ ሲያንዣብብ ይመለከታሉ። በዚያም ሰዓት ያንን ሲመለከቱ ውሃ እዛ አካባቢ እንዳለ ይረዳሉ ማለት ነው። ከዚያ እዛ ቦታ ሂደው እዚያ ቦታ ይሰፍራሉ። ከዚያም በኋላ ኑሯቸውን እዛው ቀጠሉ ማለት ነው። የመካ የመጀመሪያው የግንባታ ወይም የምስረታ ጊዜ ያን ጊዜ ተመሰረተ ማለት ነው። ያን ጊዜ ተካሄደ። እስማዒል ከነሱ አረበኛን በደንብ አድርጎ ተማረ፣ ከነሱም ትዳር መሰረተ ማለት ነው። በዚህም የተነሳ መካ ተመሰረተች ማለት ነው። ያቺ በካ የተባለች አንድ ሸለቆ ሰው ጭራሽ ሊኖርባት የማትታሰብ ቦታ ነበረች። ነገር ግን ከጊዜ በኋላ በዚህ ክስተት የተነሳ በሰዎች ተጥለቅልቃ ሀገር ለመሆን በቃች። እስማዒልም በውስጡ አደገ፣ ትልቅ ሆነ። ከዚያም አንድ ትልቅ የሆነ ትዕዛዝ ለኢብራሂም ይመጣለታል። ያም ትዕዛዝ የአላህን ትልቁን ቤት ገንባ የሚል ነበር። በቀጣይ ልጅና አባት እንዴት አድርገው አብረው ይህንን ትልቅን የአላህን ቤት ካዕባ የተሰኘውን ቤት እንዴት እንዳገነቡት የምናይ ይሆናል። ሰላም አለይኩም።